ኢትዮጵያን በአራት አቅጣጫ ሊወጓት ነው። ሰነድ ተፈርሟል። ሁሉንም ዝግጅት ጨርሰዋል። ይህንን የተናገሩት የምስራቅ እዝ አዛዥ የሆኑት ጀነራል መሐመድ ተሰማ ናቸው። የጦር መሳሪያ ለማስገባት ወሳኝ ስፍራ በሆነው የኢትዮ ሱዳን ድንበር ላይም የፋኖ ታጣቂዎች ከመከላከያ ጋር ከሰሞኑ ከባድ ውጊያ እያደረጉ ነው። ከወዲያ ጥግ የህወሓት ጀነራሎች ብልጽግና ሳይቀድመን እንቅደመው እያሉ ነው። ነገሩ ለብልጽግና በእንቅርት ላይ ጆሮ ደግፍ እንደሚባለው አይነት ሆኖበታል። ሁኔታዎች እንደ ትናንት እየቀጠሉ አይደለም። ተበታትነው ያሉ ኃይሎች በጋራ ቀስታቸውን ወደ 4 ኪሎ ደግነዋል። ፋኖ፣ ሻዕቢያ፣ ህወሓት፣ ግብፅና የአልቡርሃን ሱዳን በአንድ ግንባር ተሰልፈዋል። የጋራ ጥቃት ለመክፈትም እየተሰናዱ ነው። ይህ መረጃ ለመንግስት ደርሶታል። ጀነራል መሐመድ ተሰማ ከሰሞኑ በምዕራብ ጎጃም ባደረጉት ንግግር በግብፅና ኤርትራ አጋፋሪነት ፋኖና ህወሓት በጋራ በሁሉም አቅጣጫ ጥቃት ሊከፍቱብን ነው ሲሉ ከመጋረጃ ጀርባ እየተዶለተ ያለውን ሀቅ አደባባይ ላይ ገልጠውታል። እዚህ ጋር የሱዳንን ጦርነት ከፋኖ ከሰሞኑ የኢትዮ ሱዳንን ድንበር ለመቆጣጠር ያደረገውን እንቅስቃሴ መመልከት ነገሩን ግልጽ ያደርገዋል። መተማ ወሳኝ ስትራቴጂካዊ ስፍራ ነች። መከላከያ ይህንን ስፍራ ነጻ ካደረገ የተቀናቃኞቹን ጉሮሮ ዘጋ እንደማለት ነው። ለዛም ነው የፋኖ ኃይሎች ከሰሞኑ ይህንን ስፍራ በእጃቸው ለማስገባት በስፋት ሲንቀሳቀሱ የታዩት። ምክንያቱም ይህ ቦታ ወሳኝ በመሆኑ ስፍራውን ከተቆጣጠሩ ከሱዳንም ከግብፅም ያሻቸውን የጦር መሳሪያ እንደልባቸው ማግኘት ያስችላቸዋል። ይህ ሰሞነኛ የፋኖ የድንበሩ ጥቃት ግን ከጀርባ የካይሮ የአስመራና የፖርት ሱዳን እጅ ያለበት ይመስላል። እንዴት የሚለውን ባለፉት ሳምንታት ከተከናወኑ አበይት ክስተቶች ጋር እያነሳን እንመለከተዋለን። አብራችሁን ቆዩ። በእርግጥም ግብፅ በውክልናና በቀጥታ ኢትዮጵያን ለመውጋት ተዘጋጅታለች። ሱዳንን፣ ኤርትራን፣ ህወሓትንና ፋኖን በመጠቀምም በኢትዮጵያ ላይ አደገኛ ካርድ መዛለች። ነገሩ ተካሯል። የተፈራው እሳትም ወደ ኢትዮጵያ ድንበር እየገሰገሰ ነው። የሱዳን ጦርነት ቀጠናዊ መልክ መያዝ ከጀመረ ከራርመዋል። ከሰሞኑ በአልጀዚራ የተሰራጨው መረጃ ደግሞ የሱዳን ወላፈን ኢትዮጵያ መድረሱን ፍንጭ የሰጠ ሆኗል። በሱዳን ጦርነት ከአልቡርሃን ጦር ጎን ሆኖ እየተዋጋ የሚገኘውና ወልቃይትን ለመቆጣጠር ድንበር ላይ የሚገኘው የአርሚ 7 ታጣቂ ኃይል ከሰሞኑ ለጦርነት እንዲዘጋጅ ልዩ ትዕዛዝ ተሰጥቶታል። ይህም ከህወሓት ብቻ ሳይሆን ከሱዳንም የተሰጠው ትዕዛዝ ሳይሆን እንዳልቀረ ይገመታል። አርሚ 7 ትዕዛዝ የተሰጠው ደግሞ አልቡርሃን በቤኒሻንጉል ጉሙዝ አቅጣጫ በኩል ኢትዮጵያን ወጋለሁ ባሉበት ዕለት ነው። ወዲህ ደግሞ አልቡርሃን ከወልቃይት አቅጣጫ ባለፈ በቤኒሻንጉል አቅጣጫም ጥቃት ለመክፈት ከዛቱ ከራርመዋል። አልጀዚራ ባለፈው ሳምንት በሰራው ዘገባ ደግሞ በጀነራል ሐምዳን ዳጋሎ ሄሚቲ የሚመራው የፈጥኖ ደራሽ ኃይልና ሌሎች ቅጥረኛ ተዋጊዎች የሚሰለጥኑበት ወታደራዊ ካምፕ በኢትዮጵያ ግዛት መቋቋሙን የሱዳን ባለስልጣናት ዋቢ አድርጎ ዘግቧል። ይህንን ተከትሎ በካይሮ የሚዘወረው የአልቡርሃን ጦር ከወልቃይት አቅጣጫ ባለፈ በቤኒሻንጉል ጉሙዝ በኩል ጥቃት ለመክፈት ዝግጅቱን ጨርሷል። ካይሮ በምስለኔዎቿ በኩል ኢትዮጵያን ለማጥቃት እየተንቀሳቀሰች ያለችው በእንዲህ መልኩ በሁለት አቅጣጫ ብቻ አይደለም፣ ይልቁንም በሌሎች ግንባሮች ለማጥቃት ተሰናድታለች። የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ይህንን እቅድ ይፋ ሲያደርጉ ከሰሞኑ አድምጠናቸዋል። በምዕራብ ጎጃም ፍኖተ ሰላም ከተማ በተደረገ አንድ ህዝባዊ ውይይት ላይ ንግግር ያደረጉት ጀነራል መሐመድ ተሰማ በሁሉም አቅጣጫ ኢትዮጵያን ለመውጋት ተስማምተዋል በማለት ተናግረዋል። ጀነራሉ አክለውን ከዚህ ቀደም ኢትዮጵያ ከውጭ ኃይሎች የገጠማትን ወረራ እንዴት እንደቀለበሰች፣ የኢትዮጵያ ታሪካዊ ጠላቶች ከኢትዮጵያ ምን እንደሚፈልጉ በሰፊው አብራርተዋል። ቀጥለው ታዲያ በፋሽስት ወረራ ጊዜ በኢትዮጵያ ውስጥ ያሉ የኢትዮጵያ የፖለቲካ ኃይሎች የገጠማቸውን የውጭ ኃይል በጋራ ሆነው መክተዋል። የአሁኖቹ ተቃዋሚዎች ግን ባንዳ ሆነዋል፣ ሰፊ ድጋፍም አግኝተዋል በማለት ተናግረዋል። አክሎም የፋኖ ኃይሎች ከግብፅ ከኤርትራና ከህወሓት ጋር ተወያይተው የጋራ ሰነድ አዘጋጅተዋል። በሰነዱም ኢትዮጵያን በሁሉም አቅጣጫ እንውጋት እያሉ ነው። መሬት ላይ ያለው እውነታ ግን እነዚህ ኃይሎች በዋሉበት እንኳን እያደሩ አይደለም። ከዛሬ 2 ዓመት በፊት እንኳን ዞኖችና ወረዳዎችን መቆጣጠር ችለው ነበር በማለት ጀነራሉ የግብፅና ኤርትራን እቅድ እንዲሁም አዲሱን የጦር ግንባር ይፋ አድርገውታል። ግብፅ ከመተማ ከትግራይና አማራ ክልል ግንባሮች ባለፈ ከላይ እንደጠቀስነው የህዳሴው ግድብ ካለበት ቅርብ ርቀት ላይ አልቡርሃንን ተጠቅማ ጥቃት ለመክፈት ማሰቧ ለኢትዮጵያ እጅግ አስጨናቂ ጉዳይ ነው። የግብፅ የቤኒሻንጉል ግንባር ዓላማ የህዳሴው ግድብ ነው። ይህ ግንባር ዋና ኢላማዊ ታላቁ የኢትዮጵያ ህዳሴ ግድብ ነው የሚለው ብዙዎችን ያስማማል። ለዚህም እንደ ምክንያት የቀረበው ደግሞ ኢትዮጵያ በቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ማሰልጠኛ እንዲገነቡ ፈቅዳለች የሚል የፈጠራ ወሬ ነው። የአልቡርሃን ክስም የተቀዳው ከዚህ ከግብፅ እቅድ የተነሳ ነው። የኢትዮጵያ መንግስት በሄሚቲ የሚመራውን የፈጥኖ ደራሽ ኃይል በመደገፍ በኢትዮጵያና በሱዳን አዋሳኝ በሆነ በቤኒሻንጉል ክልል የሚገኘው አልማህር የተባለ የድንበር ቦታ ላይ ወታደራዊ ማሰልጠኛ ካምፕ ገንብታለች የሚል ነው። የኢትዮጵያ መንግስት ለዚህ ከ10,000 ወታደሮች በላይ ማሰልጠን እንደሚችል በተገለጸው ወታደራዊ ማሰልጠኛ የሎጂስቲክ ድጋፍ፣ የአየር ትራንስፖርትና የአየር ማረፊያ ዝግጅት፣ የወታደራዊ ስልጠና ማንዋል፣ አሰልጣኞችና የሰው ኃይል መድቧል በሚል ነው በአልቡርሃን የተከሰሰችው። በመሆኑም ይህንን የስልጠና ቦታ ጥብቆ ለመቆጣጠር በሚል ሰበብ የህዳሴው ግድብን ኢላማ ያደረገ ጦር ግንባር አልቡርሃን በሱዳን ምስራቃዊ አቅጣጫ በቤኒሻንጉል ጉሙዝ አዲስ ወታደራዊ ግንባር ለመክፈት በዝግጅት ላይ እንደሆኑ ግልጽ ሆኗል።
ይህ የህዳሴውን ግድብ ኢላማ አድርጎ በቤኒሻንጉል ጉሙዝ ድንበር በኩል የተከፈተው የጦር ግንባር ከወታደራዊ ጠቀሜታው ይልቅ ጉዳቱ ያመዝናል። ከዚህ አንጻር 3 ሴናሪዎችን ወይም ይሁንታዎችን ማስቀመጥ ይቻላል። አንደኛው ይሁንታ ግብጽና ሱዳን በኢትዮጵያ በህዳሴው ግድብ አቅራቢያ ለውጭ ኃይል ወታደራዊ ማሰልጠኛ በማቋቋም የግድቡን አስተዳደር ስጋት ላይ ጥላለች በማለት በዓለም አቀፉ ማህበረሰብ ኢትዮጵያ እንድትወገዝ በማድረግ የግድቡን አስተዳደር በተመለከተ የሚደረግ ድርድር የተሻለ የመደራደር አቅም እንዲኖራቸው ማድረግ ነው። በመሰረቱ ግን የኢትዮጵያ መንግስት ታላቅ ፖለቲካዊ ስህተት ካልሰራ በቀር ዓለም አቀፍ የትኩረት መስክ በሆነው ህዳሴው ግድብ አቅራቢያ ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ማሰልጠኛ ካምፕ ይገነባል ተብሎ አይጠበቅም። የግብፅን ስልትና አሰላለፍ እያጠና መክቶ ወደ አጥቂነት የተዛወረ አባይን ግድቡ ያሳየ መንግስት እችን ስሌት ይስታል ብሎ ማሰብም እጅግ ሞኝነት ይመስላል። በመሆኑም ይህንን የሐሰት ክስ ኢትዮጵያ በተጨባጭ በተመሳሳይ ሚዲያ በማስተባበል ተቀባይነት እንዳይኖረው ማድረግ ትችላለች። ሁለተኛው ቢሆን ታዲያ ሱዳንና ግብጽ በቤኒሻንጉል በአፋርና በወልቃይት ድንበር በኩል የጦር ግንባር የፈጠሩ በማስመሰል ኢትዮጵያ በየአቅጣጫው የከበባ የህልውና ስጋት የተደቀነባት እንደሆነች እንዲታሰብ በማድረግ ወታደራዊ ወጪዋን በከፍተኛ ደረጃ በማናርና ሌሎች በአባይ ተፋሰስ ላይ የምትሰራቸውን የልማት ስራዎች እንዲታቋረጥ በማድረግ ብሔራዊ ጥቅማቸውን ማስከበር ላይ ትኩረት ያደረገ ነው። ይህ ብቻ አይደለም። ኢትዮጵያ ወታደራዊ እንቅስቃሴዋ ከፍተኛ ወይም ኤክሴሲቭ ሚሊታራይዜሽን ከሆነ በሌሎች ሀገሮች ዘንድ እንደ ጸባጫሪ ኃይል ትፈረጅና የውጭ ቀጥተኛ ኢንቨስትመንትና የቱሪስት ፍሰት እንዲቀንስ ያደርጋል። በመሆኑም የኢትዮጵያ መንግስት ይህንን ቢሆን ግምት ውስጥ በማስገባት የአልጀዚራን ዘገባ እንደ ትክክለኛ የማይስተባበል መረጃ በመውሰድ ወታደራዊ ውሳኔዎችን ከመወሰኑ በፊት በሱዳን በኩል ያለውን ዝግጅት የተለያዩ ወታደራዊ መረጃ ምንጮችን መሰረት አድርጎ መረጃ በማሰባሰብ በመተንተንና የጠራ መረጃ በመጠቀም ትክክለኛ ውሳኔ ላይ መድረስ እንዳለበት በርካታ አስተያየት ሰጪዎች ምክረ ሀሳባቸውን እየሰጡ ይገኛሉ። ይህ የሐሰት ድርጊትን ለዓለም አቀፉ ማህበረሰብ ለተለያዩ የመገናኛ ዘዴዎችንና መድረኮችን በመጠቀምም ለዓለም አቀፉ ማህበረሰብ በማሳወቅ እንዲወገዙ ማድረግ አለበት በማለት ስጋታቸውን ያጋሩ ምሁራን ጥቂት አይደሉም። ሶስተኛው ይሁንታ ደግሞ ግብጽና ሱዳን ወታደራዊ ጥምረት በመፍጠር በቤኒሻንጉል በኩል ግንባር በመክፈት የህዳሴ ግድቡን በከባድ መሳሪያ በመምታት ማፍረስ ሳይሆን ግድቡን ለመቆጣጠርና ለማስተዳደር ጥረት ማድረግ ነው። ይህ የህዳሴ ግድብን ኢላማ ያደረገ ጦርነት ግብጽና ሱዳን በራሳቸው ላይ ጥፋት እንዳዘዙ ይቆጠራል። የኢትዮጵያ ሉዓላዊነት በመጣስ ህልውና ስጋት የፈጠረውን የግብጽን እና የሱዳን ጥምር ኃይል ለመከላከል ኢትዮጵያ ማናቸውንም ኃይል የመጠቀም ሉዓላዊ መብት እንዳላት ግልጽ ነው። ከዚህ መካከል ከ600 ጫማ ከፍታ ላይ የሚገኘው የህዳሴ ግድብ በጦርነቱ ጉዳት ከደረሰበት የፍርዖን ጦር የእስራኤልን ህዝብ ሲያሳድድ ፈጣሪውን ቀይ ባህርን በጦሩ ላይ እንዳወረፈና እንዳጠፋቸው ሁሉ የህዳሴው ግድብ ውሃ ግብፅንና ሱዳንን ከምድረ ገጽ እንደሚያጠፋቸው ግልጽ ማስጠንቀቂያ መስጠትም አስፈላጊ ነው የሚሉ ተንታኞች አልጠፉም። በመሆኑ ግብጽና ሱዳን ህዳሴውን ግድብ ለመያዝ የሚያደርጉት ወታደራዊ ጥረት ከጥቅሙ ይልቅ የህልውና ስጋት ይዞባቸው እንደሚመጣ ስለሚያውቁ ወታደራዊ የኃይል አማራጭን የመጠቀም ፍላጎት አይኖራቸውም ተብሎ ነው የሚገመተው። በእንዲህ መልኩ ኢትዮጵያ በጠላቶቿና በተቀናቃኞቿ ተከባለች። ተቀናቃኞቿ ጥቃት ሊከፍቱባት ከግራም ከቀኝም ከላይም ከታችም ከበዋታል። ነገሩ እጅግ አስፈሪ ብሎም አስጨናቂ ነው። ሁኔታው እጅግ አደገኛ መሆኑን ተከትሎ ታዲያ በርካቶች መንግስት ጠላት ቅነሳ ላይ ትኩረት እንዲያደርግ ምክረ ሀሳባቸውን እያቀረቡ ነው። በተለይም ከህወሓትና ከፋኖ ታጣቂዎች ጋር ያለውን ውጥረትና ጦርነት በድርድር እንዲሁም በሰጥቶ መቀበል መርህ ወደ ራሱ በማስጠጋት ኢትዮጵያን ዙሪያ ገባ የከበቡ ኃይሎችን መበተን እንዳለበት ይመክራሉ። እነዚህ አስተያየት ሰጪዎች ባለፈው ሳምንት ካፒቴን ማስረሻ ሰጤ ወደ መንግስት መግባቱን በማንሳትም የተቀናቃኝ ኃይሎች ቅነሳ ላይ እንዲያተኩር ይመክራሉ። ይሁንና ግን መንግስት ከሳምንታት በፊት ከአፋሕድ ጋር ፈረምኩት ያለው የጨረቃ የሰላም ስምምነት ብዙ ጥያቄዎች የሚነሱበትና መንግስት ጦርነቶችን እንዴት መፍታት እንደሚፈልግ ያመላከተ እንደሆነ ግን የሞገቱ ጥቂት አይደሉም። ከሰሞኑ ከማስረሻ ሰጤ ኃይል ጋር የተደረገውን ስምምነት ተከትሎ ያልሰኝ እጅ ሲሰጥ እንደነበረው የደስታ የጥይት ጩኸት ባይሰማም ነገር ግን በተለያዩ ቦታዎች ታጣቂዎች ትጥቃቸውን አስረክበው ግቡ እንዲሁም ወደ ሰላም ተመለሱ የሚል ዜና በሰፊው እየተስተጋባ ነው የሚገኘው።